በመስዋዕትነት የጸናው ድልድይ ጸሐፊ ሌተናል ጄኔራል ዘውዱ በላይ፣ ተራኪ ሻለቃ አርጋው ለገሰ። በመስዋዕትነት የጸናው ድልድይ። ወርቅ ላበደረ ጠጠር ክፍል 3 እነሆ ተጀመረ። ህዳር 14 2013 ዓ.ም አካባቢ በመቀሌ እንስሳት ሕክምና ኮሌጅ የነበሩትን ወደ 800 ሴቶች እዛው እንዳሉ በመተው ከፍተኛ መኮንኖችን ወደ አብይ አዲ በተሽከርካሪ እያጓጉዘው በቴክኒክና ሙያ ኮሌጅ ከመስመራዊ መኮንኖች ጋር በአንድ ክፍል በርካታ ሰው እንዲገባ አድርገው የተቀረው ግን በየበረንዳውና በየዛፍ ጥላው ስር በየቤቶቹ ዙሪያ እንዲቀመጥ አስገደዱት። በዚህ ጊዜ 3 ጀነራል መኮንኖች ነበሩ። ለጀነራሎቹ ቤት ቢሰጣቸውም አብዛኛው መኮንን በአንድ ክፍል ውስጥ ተጨናንቆ ይውል ያድር ነበር። ከዚህ ተርፎም በርካታ መኮንኖችና ከፍተኛ ባማዎች በየበረንዳውና በየተጋቱ ወድቀው ይውሉና ያድሩ ነበር። በመምህራን ኮሌጅ ያሉት ባማዎች ይሰጣቸው የነበረው የዳቦና የገንፎ አቅርቦት በየዕለቱ እየቀነሰ መጣ። አንድ በወቅቱ የነበረ የሰራዊት አባል እንዳጫወተኝ ከሆነ የባማዎችና አመፅና ረብሻ በልዩ ኃይል እና በሚሊሻ መቋቋም ሲቻላቸው የቀን ለውጥ ያደረጉ ይመስላል። ለቀናት እዛው እንዲቆዩ ካደረጉ በኋላ ወደ ሀገራችሁ ትሄዳላችሁና ተዘጋጁ የሚል ትእዛዝ አወረዱ። ባማው በዚህ ሐሳብ ላይ ጥርጣሬ ገባው። ከውሃት የአታላይነትና የግፍ ተግባር በመነሳት ከፍተኛ ጥርጣሬ ያደረበት። ምክንያቱም የወገን ጦር በተቃረበበት አቅጣጫ ወደ ውጊያው መስመር በማሰለፍ የጥይት ማብረጃ ሊያደርግ ነው የሚል ስጋትም ነበረው። ከቀናት በኋላ በህዳር 19 2013 ዓ.ም ሌሊት ከኮሌጁ በስተደቡብ ምዕራብ አቅጣጫ ከፍተኛ ድምፅ ያለው ተኩስ ወደ ሰሜን አቅጣጫ ወደ ኤርትራ ማለት ነው ሲተኮስ አብዛኛው ደንግጦ ነበር። ይህ ተኩስ በሚቀጥለው ቀን ሌሊት ህዳር 20 የቀጠለ ሲሆን ጥይቱ ከመሳሪያው አካል እንደወጣ በእሳት ነበልባል መልክ ሲሄድ ይታያል። በመምህራን ኮሌጅ የነበሩት ባማ ታጋቾች ወደ ሀገራችሁ ትሄዳላችሁ ተብለው ግማሹ ውጪ ሜዳ ላይ ተኝቶ ነበር። ይህን የተኩስ ድምፅ ሲሰሙ በድንጋጤ አንዱን እየረገጠው እግሩ ወደ አመራው መሄድ ጀመረ። በዚህ ሁኔታ በርካታ አባላት እርስ በርስ ተረጋግጠው ለጉዳት ተዳረጉ። የመሳሪያው ድምፅ እጅግ በጣም የሚረብሽና የሚያስደነግጥ ነው። የተተኮሰበት ቦታ ደግሞ ከአብይ አዲ ከተማ በስተ ሰሜን ምዕራብ አቅጣጫ ከመምህራን ኮሌጅ አቅራቢያ ሲሆን ይህን መሳሪያ አብዛኛው የሰራዊት አባል ሲተኮስ ሰምቶት አያውቅም። በኋላ ላይ የአጭር ርቀት ሚሳኤል እንደሆነ ታወቀ። በአብይ አዲ መምህራን ኮሌጅ የነበሩ ባማዎችን በከባድና ረጃጅም ተሽከርካሪዎች አጨናንቀው በመጫን ከአብይ አዲ ወደ ተከዜ ወንዝ ዳር ካወረዱ በኋላ ቀስ ብለው እንዳሻገሩ በቦታው የነበሩት የህወሓት ሚሊሻዎች ጥይት ወደ ላይ በመተኮስ ፍጠኑ፣ ተሻገሩ በማለት ተከዜ ወንዝ ላይ ገላውን ታጥቦ ድካሙን እንኳን እንዳይቀንስ በማዋከብ እንዲንገላታ በማድረግ ወደ አማራ ክልል የሰሜን ተራሮች በእግሩ እንዲጓዝ አድርገው በአካሉ ላይ ከፍተኛ ጉዳት እንዲደርስ ሆኗል። የህወሓት አመራሮች በአብይ አዲ የነበሩ ከፍተኛ ባማዎችን ወደ ተከዜ ወስደው ወደ አማራ ክልል እንዲጓዙ ያደረጉበት ምክንያት የወገን ጦር ጥቃት እያየለ መምጣቱ ነበር። የእነዚህ ባማዎች አመፅ አዝማሚያው ስላላማራቸው በዚህ ሁኔታ ላይ ያሉ የወገን ጦር ከደረሰላቸው በዚህ ህልና ቁጭት ላይ ሆነው ወደ ውጊያ ከገቡ እንደማያስተርፋቸው ጠንቅቀው ስለተረዱ እንደሆነ አንዳንድ ሁኔታውን በትዝብት ሲከታተሉ የነበሩ አባላት ይገልጻሉ። ታጋቾቹ ወደ አማራ ክልል ለመሄድ ተከዜን ከተሻገሩ በኋላ 2 አቅጣጫ ተጉዘዋል። አንደኛው በየዳ አድርጎ ወደ ጎንደር ሄደ ሲሆን ሁለተኛው ደግሞ የተከዜ ግድብ የፈጠረውን ሐይቅ በጀልባ ማቋረጥ ተሻግሮ ወደ አበርገሌ በመጓዝ ወደ ሰቆጣ ለመድረስ እጅግ አስቸጋሪ የመሬት ውጣ ውረዶችን አልፏል። ከተከዜ ወደ ሐይቁ ዳር ለመድረስ በራሱ የሚወስደው መንገድ በቀላሉ የሚታይ አልነበረም። በሌላው የጉዞ መስመር ወደ ጎንደር በሚወስደው አቅጣጫ ቅርብ ከተማ ለማግኘት በትንሹ ፈጥኖ ለተጓዘ የ2 ቀናትና ለመካከለኛና ቀስ ብሎ ለሚጓዝ እስከ ሳምንት የሚፈጅ እጅግ በጣም አስቸጋሪ መንገድ ነው። በሰሜን ተራራዎች ያውም በደንብ የሚያስጉዝ የእግር መንገድ በሌላቸው መንገዶች መጓዝ የግድ የሚል ሲሆን አብዛኛው ሰው የመረጠው ግን የጎንደርን መንገድ ነበር። በዚህ ወደ በየዳ በሚወስደው መንገድ በሸጥና በተራሮች ተጉዘው የት እንደገቡ ያልታወቀ በጉዞና በድካም የደረሱበት ሳይታወቅ ቀልጠው የቀሩ ወታደሮች ብዙ ናቸው። በዚህ በጎንደር መስመር ወደ በየዳ ለመድረስ በሚያስኬደው መንገድ ሕፃን ልጇን ይዛ እያጠባች እንዳለች ደክሟት በተጋደመችበት ያለፈች ሴት ደክሟቸው ጋደም
ባሉበት ሕይወታቸው ያለፈና በውጊያ ቆስሎ የሕክምና እርዳታ ባለማግኘታቸው በደም መፍሰስ በደረሰባቸው ግፍና ስቃይ ተስፋ ቆርጠው ራሳቸውን ወደ ገደል የወረወሩ፣ በአቅም ማጣትና በድካም ተንሸራተው ወደ ገደል ወድቀው ሕይወታቸው ያለፉ ወታደሮች መኖራቸውን ከባለ ታሪኮቹ የተገኘው መረጃ ያስረዳል። በጎንደር በኩል የሄደውንም ሰራዊት በገጠር የሚኖረውና በልማት እጦት የተጎዳው የሰሜን ጎንደር አርሶ አደር በጉዞ የቆሰለውን እግራቸውን አጥቦ ከድካማቸው እንዲያርፉና ረሃባቸውንም እንዲያስታግሱ ቤት ያፈራውን ከእንጀራ በወጥ እስከ ማር በማቅረብ አይዟችሁ ብሎ እንዳጽናናቸው በወቅቱ ከተረፉ ገመድ ቀማሾች ያገኘሁት የታሪክ እውነታ ነበር። ቀጥሎ ያለውን ጉዞም ተሽከርካሪ መግባት የሚችልበት ቦታ የጎንደር አስተዳደርም መኪና በማቅረብ ወደ መሰብሰቢያ ወረዳ በማድረስ የምግብ የአልባሳትና የማረፊያ ቦታዎችን በማመቻቸት በአካልና በስነ ልቦና የተጎዳውን የወገን ጦር እንዲያገግም ለማድረግ የጎንደር ሕዝብና አስተዳደር አካላት በትጋት አግዟል። በክህደት ጥቃትና ግፍ የደማውንና የቆሰነውን ስነ ልቦናውን ለመጠገን የተቻላቸውን ሁሉ አድርገዋል። በዚህ አቅጣጫ የሄዱትን የሰራዊት አባላት የሰሜን ጎንደር ሕዝብ በተለይ ደግሞ ሚሊሻውና ገበሬው መንገድ እያሳየና እያበረታታ ወደ ደባርቅ ዩኒቨርሲቲ ከዛም ወደ ጎንደር ዩኒቨርሲቲ በማሰባሰብ ከነበረባቸው ድካም እንዲያገግሙና የደረሰባቸውን የስነ ልቦና ስብራት ለመጠገን የተቻላቸውን ሁሉ አደረጉ። በተመሳሳይ ወደ አበርገሌ በጀልባ ተጉዞ ለመሄድ ሐይቁ ዳር ከመድረሳቸው በፊት በጣም አስቸጋሪ የሆነ ጉዞ መጓዝ ነበረባቸው። ሴት ወታደሮችና ከመሃል አገር የመጡ ሲቪል ሠራተኞች ሕፃን ልጃቸውን ከአራስ ቤት ይዘው የመጡና አብይ አዲ ከምቀመጥ ከወንዶች ጋር ብንሄድ ይሻላል ብለው በእግራቸው የፓቱኑና በአራስ አንጀታቸው መከራና ግፉን የተቀበሉ ነበሩ። መንገድ የጠፋባቸውና በመንገድ አዙሪት ወደ ትግራይ ተመልሰው ለውሃት ተዋጊዎች ጥቃት የተጋለጡና ያመለጡ ነበሩ። ሐይቁ ዳር ደርሶ ጀልባ አግኝቶ ለመጓዝ በተደረገው ሽሚያ አንድ ጀልባ በመስጠሟ አንድ አባል ሕይወቱ ማለፉን አጫውተውኛል። በጀልባ ለመጓዝ ካለው የጀልባ ቁጥርና ከሰራዊቱ ብዛት አንጻር የተመጣጠነ ባለመሆኑና ገና ከሐይቁ ዳር የጀልባዋ መስጠም ብዙዎችን ወደ ጎንደር በሚወስደው መንገድ እንዲቀይሩ እንዳደረጋቸው የችግሩ ገፈት ቀማሾች በሐዘን ይናገራሉ። በጀልባ ላይ ከ6 እስከ 7 ሰዓታት ጉዞ ተጉዘው ሐይቁን ከተሻገሩ በኋላም እጅግ በጣም አስቸጋሪ የሆነ የእግር ጉዞ በአስቸጋሪ ተራራ ላይ መንገድ መጓዝ የግድ የሚል ነበር። የአካባቢው ሕዝብ ግን አይዟችሁ ደርሳችኋል እያለ ለሰዓታት የሚወስደውን ጉዞ እንደደረሱ ማበረታታት የኢትዮጵያዊ ባህል ያዳበሩትን የሥነ ልቦና መገንቢያ ቋንቋ በመጠቀም በሐሳብ አግዘዋቸዋል። የአካባቢው አርሶ አደር የታፈኑ የሰራዊት አባላትን ሲያይ በእጅጉ በማዘን ወደ ቤት ወስዱ ቡና ማፍላትና ምግብ በማብላት ከእገታ ለተለቀቁት አባላት ያደረገውን እንክብካቤ በአባላቱ ዘንድ የማይረሳ ውለታ እንደሆነ ለዚህ አካባቢ ልማትም የበኩላቸውን ድጋፍ እንደሚወጡ በቡድን ውይይት ውስጥ ገልጸውልኛል። ወደ ዋግምራ ዞንና ወደ አማራ ክልል ከተሞች ለመሄድ ባደረጉት ጉዞ በመድከምና በህመም የአካል ጉዳት የደረሰባቸው በርካታ የሰራዊት አባላት መኖራቸውን በወቅቱ የነበሩ አባላት በንዴትና በቁጭት ይናገራሉ። በአበርገሌ አቅጣጫ ለሄደው ሰራዊት የዋግ ሕዝብና አርሶ አደር ያለውን ከማሮ ከርጎው እስከ እንጀራ በወጥ ሰጥቷቸዋል። የመሶቡ እንጀራ ሲያልቅም ቂጣ ጋግሮ በማብላት በጉዞ የቆሰለ እግራቸውን በማጠብ የአካል ድካማቸውንና ረሃብና ጥማቸውን ለማስታገስ በኢትዮጵያዊ ትሕትናና ፍቅር የቻሉትን ሁሉ አድርገዋል። የዋግ ሕዝብና አርሶ አደር የትግራይ ክልል አጎራባች በመሆኑ ከትግራይ ሕዝብ በጋብቻም በባህልም ተመሳሳይነት ያለው ሲሆን ታግተው ለተለቀቁት የሰራዊት አባላት ያሳየው ፍቅርና ድጋፍ በሰራዊቱ ስነ አእምሮ ላይ የማይረሳ ውለታን ጥሎ ያለፈ ነው። አንዳንዶቹ ይህ አካባቢ እንዲለማ የወር ደመወዛችንንም ሆነ ሌላውን ድጋፍ እናደርጋለን፣ በጣም ደግ ሕዝብ ነው ብለው መስክረዋል። የዞኑ አስተዳደርም ተሽከርካሪ በማቅረብ ወደ አበርገሌ ሰቆጣ ከዚያም ወደ ኮምቦልቻ እንዲሰባሰቡ ለተደረገው ጥረት የራሱን አስተዋጽኦ አድርጓል። ኮምቦልቻ ከተሰባሰቡ በኋላም የአልባሳትና የምግብ አቅርቦት በማመቻቸት በአካልና በስነ ልቦና የተጎዳው ሰራዊት እንዲያገግም የእርድ እንስሳት በማቅረብና በማዘጋጀት የተጎዳው ሰውነታቸው እንዲጠግን በአካባቢው ሕዝብና የአስተዳደር አካላት በከፍተኛ ደረጃ ተቀናጅቶ ተሰርቷል።